ከአንዴም ሁለቴ ራስን ለመግደል ሁሉ ሞክሬ ልጄን አስቤ ነው የተውኩት። ሕፃን ልጅ አለችኝ፣ 1 ዓመት 3 ወር። ፈጣሪ እንኳን እሷን ሰጠኝ እንዳስተዳድራት እንዳኖራት ነው እንዳሳድጋት ነው ብዬ። ሰላም፣ እንዴት ናችሁ? ወንድማችን ሪያድ ይባላል። ከዚህ በፊት ብዙ ስራዎችን እየሰራ ነበር። ኮንትራክተር ነበር፣ ኮብልስቶን ምናምን ያነጥፍ ነበር። በጣም ጥሩ አቋም ያለው ልጅ ነበር። እንዲህ ፎቶ ላይ የምትመለከቱት ልጅ ነበር። አሁን ግን ያለበት ሁኔታ እጅግ በጣም የሚያሳዝን ነው። ምን እንዳጋጠመው ምን ላይ እንዳለ ከእሱ አንደበት እንስማው እስቲ። የሰራው የምተዳደረው በኮንስትራክሽን ስራ ነበር። በሰቃ ከተማ በ2015 የኮብልስቶን ነጠፋ ስራ ወስጄ ሰርቼ ከጨረስኩኝ በኋላ ላፊ ገንዘብ 600,000 ብር ወደ አንተ የቀረ ብር አለ ተብዬ በፍርድ ቤት ክስ ቀረበብኝ። ያን ብርም እንደከፈልኩኝ ነበር እንደማውቀው። ሰነዶች ሲቀርቡብኝ ግን እንዳልተከፈለ ነው የሚያሳየው። ከዛ ከነወለዱ ከነወጪያቸው 800,000 ብር እንዲከፍል ተወሰነበት ፍርድ ቤቱ። እኔ ጥሩ ስራ እየሰራሁ ቤተሰቦችን እያስተዳደርኩ ጥሩ ህይወት የሚኖር ሰው ነበር። ከሰው ጋር ሰላማዊ ህይወት የነበረኝ ሰው ነበርኩኝ። እንዲህ ሰው ፊትም ቆማለሁ ብዬ አስቤ አላውቅም ነበር። በዚህ ባጋጠመኝ ችግር ምክንያት ሌሎች ስራዎችን መስራትም አልቻልኩም፣ ስራ ማግኘትም አልቻልኩም። ለራሴም ኢሞሽናሊ ችግር ውስጥ ገብቼ ራስን ለመጉዳት ከአንዴም ሁለቴ ራስን ለመግደል ሁሉ ሞክሬ አስቤ ልጄን አስቤ ነው የተውኩት። ሕፃን ልጅ አለችኝ፣ 1 ዓመት 3 ወር። ፈጣሪ እንኳን እሷን ሰጠኝ እንዳስተዳድራት እንዳኖራት ነው እንዳሳድጋት ነው ብዬ ወደ ህዝቡ ባመጣና ሰው ቢያግዘኝ ብዬ በሶሻል ሚዲያ ሰው እንዲያግዘኝ ፖስት ያደረኩት። ከጀርባ የሚደረጉብኝ ሴራዎች እና የተለያዩ ድርጊቶች ያሉ ጀርባ ሰዎች የሚያደርጉብኝ እነዛ ነገሮች ናቸው እኔን እየጎዱኝ የመጡ። አንተን ለማሳሰር ነው። 54 ቀን ያለምንም ነገር ታስሬ ሁሉ ከዛ በኋላ ነው ፍትሐብሔር ክስ የተከፈተች። በዛን ጊዜ ነው ስራ እንዳልሰራ የተደረግኩት። ከሰው ጋር ያለኝ ግንኙነት እንዲቆራረጥ ተደርጎብኝ ምንም አይነት ስራ እንዳልሰራ ሌሎች ስራዎችንም እነዚህ የተመሰላ ለመስራትም ሞክሬ ነበር። ለዛ ስራዎችን ራሱ እንዳልሳካም ሰዎች ናቸው ከጀርባ እየሄዱ ያለ። ለምን በምን ምክንያት እንደዚህ የሚደረግብኝ? ሆን ብሎ ምን ቂም እንደያዘብኝ አላውቅም። እኔ ሰላማዊ ህይወት ጓደኛ እንደሆኑ ነው ሁሉንም ሰው ማውቀው። ጓደኞቼ የነበሩ ሰዎች ናቸው ወደ አንተ የተገለበጡት። ትላንት ከኔ ጋር የነበሩ ሰዎች ናቸው ከጀርባ እየሄዱ ይህን ሴራ የሚያደርጉብኝ እና ይህ ችግር ውስጥ እንዲገባ ያደረጉ። ስንት ብር ነው ያለብኝ? አሁን ያለብኝ 800,000 ብር ነው የተወሰነብኝ። ከላዩ ላይ የሰራሁኝ 330,000 ብር ለመክፈል ሞክሬያለሁ። አሁን ግን ከአቅሜ በላይ የሆነብኝ ነው ሰው ፊት ለመቆም የተገደድኩት። እኔ በህይወቴ አንድ ቀን ሰው ፊት ቆማለሁ ብዬ አስቤ አላውቅም። ችግሮችን እንዲህ ሰው ፊት ወጥቼ መናገር በጣም ነው የሚከብደኝ። ብቻዬን ነው ቤት ውስጥ ገብቼ ማድረግ ሰው እንጂ እንዲህ ከሰው ጋር ሆኜ ችግርን መናገር በጣም ነው የሚከብደኝ። ወንድማችን እንግዲህ ሶሻል ሚዲያ ላይ መጀመሪያ ፖስቶ ነበር። እኔም አይቼ ነበረ። ካየው በኋላ ሰዎችን ለማናገር ሞክሬ ነበር። ነገሩ እየሆን ለመረዳት ሴራ ተሰርቶበት ይሄ ልጅ ችግር ውስጥ ገብቷል። አሁን ከነ ቅጣቱ 300,000 ብር ተደምሮበት ወደ 800,000 ብር እንዲከፍል ተገደዋል። ይሄ ልጅ እንዲህ አልነበረም። እኔ ሳቀው ወላሂ ሰውነቱ አልቋል። እንዲህ አልነበረም። ጥሩ ህይወት የሚኖር ልጅ ነበር። ከዚህ በፊት እኔ አየው ነበር ከተማ ውስጥ ማለት ነው። አሁን ላይ ያለበት ሁኔታ ይሄ ነው። ስለዚህ ወንድም እህቶቻችን ይህንን ቪዲዮ የምትመለከቱት ይህንን ወንድማችንን ይህንን ቪዲዮ የምታዩ ሰዎች 10 ብር እንኳን ብናዋጣ ይህንን ወንድማችንን ኢዳኑን ከፍለንለት ወደ ዳግም ወደ ህይወቱ እንዲመለስ ሌላ ስራም ሰርቶ ልጁን እንዲያሳድግ እንድንረዳው ጥያቄ ማቅረብ እፈልጋለሁ። ያለበት ዕዳ 800,000 ብር ነው። ይህንን ቪዲዮ የምትመለከቱ ሰዎች ብዙዎቻችሁ ይህንን 100 ብር 10 ብር ብናዋጣለት ለዚህ ልጅ ትልቅ ነገር ማድረግ እንችላለን። ማገዝ እንኳን የማትችሉ ሰዎች በመልካምነት አያስከፍልምና መልካምነት ለራስ ነው። ይህንን ቪዲዮ ሼር፣ ሪፖስት በማድረግ አግዙት። ማገዝ የምትፈልጉ ሰዎች ደግሞ በዚህ አካውንትና በቴሌብር በዚህ ስልክ ቁጥር በቴሌብርና በአካውንቱ እንድታግዙት አደራላችኋለሁ። ፕሊስ አግዙት። ኦቦሌዋን ቪዲዮ ካላልተኒ ሁንዱም ዲኬሰ አከ ገርጋርተኒ ቪዲዮ ከነ ወሊ ቆደኒ ኦቦሌስ ኬኝ ብረ ዳበታ